እንኳን የብልጽግና መንግስት ሊያነቃንቀው ይቅርና አብይ አህመድ የተከለውን ችግኝ ማወዛወዝ አይችልም። ቴዲ ዘረኛ አይደለም ምናምን ለምትሉ ለምንድነው ግን ባሁኑ ቴዲ ስለ ቀይ ባህር መመለስ አጀንዳው ነው ይል ምርጫ በመጣ ቁጥር የሚዘፍን ከሆነ እና ሁሉ ጊዜ ሮንግ ነገር የሚናገር ከሆነ ኃይለ ሥላሴ በነበሩ ጊዜ ምን ሊል ይችላል ብዬ ሳስብ ቴዲ አፍሮ ዘፈን በማውጣቱ ሀገር ትርምስምሷ የሚወጣ ይመስላቸው አንዳንድ ሰዎች ነበሩ። አንድ ዳር ሰርግ ለድግስ ለልደት ስለዚህ ምን ይጣል አለየም ምን ሆነ እየተራበ ቤቱ እየፈረሰ ነው። እየተራበ አንድ እንጀራ እንቃብለዋል ቴዲ። ክቡራትና ክቡራን ቻናል ተከታታዮች እንግዲህ ሰሞኑን የቴዲ አፍሮን ዳስጣል ሙዚቃን ተከትሎ እጅግ በርካታ አስቂኝና አዝናኝ የሆኑ ሪአክሽኖች ተሰጥተዋል። እንግዲህ ዳስጣል ላይ ማለት ነው። በጣም በርካታ ሰዎች ማለት ይቻላል በዚህ ጉዳይ ላይ አስተያየታቸውን ሰጥተዋል። የተወሰኑት በጣም ቴዲ አፍሮ ጥልቅና ምርጥ ዘፋኛችን ነው፣ ዘንድሮም የልብ ትርታችንን ያነሳ ነው በሚል አንስተዋል። ሌሎች ደግሞ ቴዲ አፍሮ ሴንሲቲቭ የሆኑ ጉዳዮችን ሴንሲቲቭ የሆኑ ሴንሲቲቭ የሆኑ ጉዳይን በማንሳት ለራሱ ከቢዝነስ ውጪ የሚያስበው ነገር የለም፣ ለህዝቡም እቺን ታል የሰራው ነገር የለም በሚል በጣም በርካታ አስተያየቶች ተሰጥተዋል። ከነዚህ መካከል እንግዲህ በጣም አስቂኝ የሆኑ ቀልዶች አሉ። ጥልቅ የሆኑ ደግሞ በጣም ጥልቅ ሀገራዊ ስሜት ያላቸው ሰዎች የቴዲ አፍሮ ማንነት የተጋለጠበትና ለኢትዮጵያ ያለው የወረደ ስሜትን ያሳየበት ነው በሚል በጣም በርካታ ነገሮች ተነስተዋል ማለት ነው። ከነዚህ መካከል እስኪ አንድ ሽማግሌ ሰውዬ ያሉትን ለጋብዛችሁና በጣም እሳቸው ያሉት ነገር እኔ ስለገዛኝና እኔም ሰምሶርት ስለምስማማበት እስኪ እሳቸው ያሉትን ነገር ጋብዣችሁ ልመለስና ከዛ በኋላ ደግሞ እስኪ ሌሎች ደግሞ ምን አሉ ነው ነገርም ደግሞ እናያለን። እና ሞጣ ቀራኒው እና ሌሎችም ታዋቂ ሰዎች በዚህ ጉዳይ ላይ አስተያየታቸውን ሰጥተዋል። እነሱን አጠራጠር አድርገን የምናቀርብ ይሆናል። እስኪ ተከታተሉ። እስኪ ሰውዬ የሚናገረውን በደንብ ስሙት። ዳስጣል ብሎ ቴዲ አፍሮ ሙዚቃ አውጥቷል። አንጥልም ለምን ነው የምንጥለው እንዴ? እሱ ሰውየው ነው እኮ ያለው ቴዲ አፍሮ ነው። ሰውየው አንተ ተቀብለሃል? አዎ ለምን ሙዚቃ ነው ሙዚቃ ለሰርግ ነው አደጋ ነው አይደለም እንዴ? እንዴት አንድ ዳር ሰርግ ለድግስ ለልደት ስለዚህ ምን ይጣል አለየም የህዝቡን ጩኸት ነው የጮኩት እያለ ነው ቴዲ አፍሮ። ምን ሆነ እየተራበ ቤቱ እየፈረሰ ነው። እየተራበ አንድ እንጀራ እንቃብለዋል ቴዲ አላለኝም። በቃ ቻው። በቃ እውነታው ይሄ ነው። ወደ ግራ ዙር፣ ወደ ቀኝ ዙር። ከላይ ምን ይላል? አንብብልኛ ምን ይላል? እሱን ስትገረፍ ታወራዋለህ። የቴዎድሮስ ካሳሁን ዘፈን እንኳን የብልጽግና መንግስት ሊያነቃንቀው ይቅርና አብይ አህመድ የተከለውን ችግኝ ማወዛወዝ አይችልም። ዳስጣል ማለት ምን ማለት? ዳስና ድንኳን ይለያያል። ድንኳን የሐዘን ነው፣ ዳስ የሰርግ ነው። ሰው ሲያገባ በአማራ ባህል በኦሮሞ ባህል አለ ይዳስ ይጣል። ገጠሬ ብትሄድ አሁን ኦሮሞችም ያደርጋሉ፣ በትልቁ ዳስ ይጥላል። የቴዲ ኢትዮጵያ የቱ ጋር ናት ያለችው? በአሁኑ ዘፈኑ ዳስጣል ምናምን ኢትዮጵያ ሀገር የሞተበት ምናምን የሚለው ቴዲ ኢትዮጵያ ብሎ የሚጠራው አካባቢ የሆነ ነገር ሲሆን ሀገር ሞተብኝ ምናምን ይላል። ለኔ ይሄ የሚያሳየኝ ቴዲ ዘረኛ አይደለም ምናምን ለምትሉ ቴድሮስ ይልና በመሃል አንድ ንጉስ ዘሎ ሚኒሊክ ይላል። በመሃል ያሉት ንጉስ አፄ ዮሐንስ አራተኛ የሚባሉት በኢትዮጵያ ነገስታት ታሪክ እንደሳቸው ለዳር ድንበሩ የተዋደቀና ብዙ የውጭ ጦር ጠላት ያሸነፈ ንጉስ የለም። በመጨረሻም ዳር ድንበር ጥበቃ ሲሉ አንገታቸውን ሰጥቶ ሞቷል። ነገር ግን ተንቤን አካባቢ ስለተወለዱ ነው መሰለኝ ቴድሮስ ብዙ ጊዜ አያነሳቸውም። ቴዲ አፍሮ አያነሳቸውም። ሲቀጥል
ለምንድነው ግን በአሁኑ ቴዲ ስለ ቀይ ባህር መመለስ አጀንዳው ነው የለ? ለምንድነው እሱም ይፈልጋል አይ ቲንክ ቀይ ባህር ኤርትራ ወደ ኢትዮጵያ እንድትመለስ ለምንድነው ሰፖርት ያላረገው የጠቅላይ ሚኒስትሩን ያሁኑ እንቅስቃሴ ነው ወይስ ሁሌም ከመንግስት ተቃራኒ መሆን ነው ይፈልገው? ምርጫ በመጣ ቁጥር የሚዘፍን ከሆነ እና ሁሉ ጊዜ ሮንግ ነገር የሚናገር ከሆነ ኃይለ ሥላሴ በነበሩ ጊዜ ምን ሊል ይችላል ብዬ ሳስብ እንዲህ ይላል ብዬ አስባለሁ። አፄ ኃይለ ሥላሴ ውሻ እንዳላቸው ይታወቃል። አንዲት ጥቁር ውሻ ነበረቻቸው እና ቢኖር በዛን ጊዜ ከአፄ ኃይለ ሥላሴ አይስማማ ህዝብ እየተራበ ውሻ እየመገቡ ሊል ይችላል። ውሻ እየመገቡ ምክንያቱም በዛም ዘመን ምን ነበር? ረሃብ ነበር። በደርግም ረሃብ ነበር፣ በኃይለ ሥላሴም ረሃብ ነበር፣ በኢህአዴግም ረሃብ ነበር። ረሃብ የሌለበት ዘመን አለ? ምንም በቃ በኢትዮጵያ ታሪክ ውስጥ ብዙ ጊዜ ረሃብ ተከስቶ ጦርነት ጠፍቶ ያውቃል? በኃይለ ሥላሴም ጊዜ ጦርነት ነበር፣ በደርግም ጊዜ ነበር፣ በኢህአዴግም ነበር፣ አሁንም አለ፣ ወደፊትም ይኖራል አለ። እንደ ቋሚ ሀብት አለ። ድህነት የለም ወይ? አለ። የኑሮ ውድነት በኃይለ ሥላሴ ጊዜ እኮ የስሙኒው እንትን በቃ 50 ሳንቲም ከሆነ ነው የሚባል ነው የሚባል የነበር አሁንም አለ፣ ወደፊትም ይኖራል የኑሮ ውድነት። ቴዲ አፍሮ ዘፈን በማውጣቱ ሀገር ትርምስምሷ የሚወጣ የመሰላቸው አንዳንድ ሰዎች ነበሩ። መስሎሃል? አሁን እንደ ድሮ አይደለም ወዳጄ። ላስታውስ አቡነ ማርቆስ የተናገሩትን ከመቃብር ውጡና ገዙን። እናዚ ኃይለ ሥላሴ ኑልን፣ ረኑን ነበላይ ዘለቀ አልቻልነውም። ምን እናድርግ? ኢትዮጵያ ይህች ናት ወይ? ኢትዮጵያ ይህች አይደለችም። ኧረ ኢትዮጵያን ምን ነካችሁ? እያደመጣችሁ ነው አይደል የሚናገሩትን? እኔማ ሟች እንዲገዛኝ አልፈልግም። ኃይለ ሥላሴ መጥቶ አሁን የሚገዛኝ ለምንድን ነው? ለምንድን ነው በላይ ዘለቀ የሚመጣውና የሚገዛኝ ለምንድን ነው? ሚኒሊክ አሁን መጥቶ የሚገዛኝ ለምንድን ነው እንዴ? በሕያዋንና በሙታን መካከል እኮ ትልቅ ገደል እንዳለ የእግዚአብሔር ቃል ይናገራል። ስለዚህ ያለፉ የተረሱ በመቃብር የታተሙ ሰዎችን እያስታወስን ከማላዘን እግዚአብሔር የሚሰጠን መሪዎችን ሁሉንም አክብረን መቀበል። አሁን ዶክተር አብይ ብልጽግና ነው አይደል? አክብረነው ተገዝተን መቀጠል። ቀጣይ ኦርቶዶክስ ሊመጣ ይችላል፣ ቀጣይ ሙስሊም ሊመጣ ይችላል፣ ከተለያየ ብሔር ሊመጡ ይችላሉ። እነሱን ሁሉ አሁን አብይ ብቻ ስለሆነ አይደለም፣ ብልጽግና ብቻ ስለሆነ አይደለም፣ የትኛውም የሀገር መሪ ከሆነ የእግዚአብሔር ቃል የሚነግረን ለዛ መሪ እንድንጸልይለት ሀገርን የሚያስተዳድርበትን ጥበብ ዊዝደም እንዲለቀቅለት በትጋት መጸለይ ያለብን። ክብር ለኢየሱስ ይሁን። ስለዛኛ ሟች ናፋቂ ሳይሆን በሕይወት ያሉትን እያከበርን የምንቀጥል የእግዚአብሔር ልጆች ነን። ክብር ለኢየሱስ ይሁን። ዳስታን እንዴት ነው? የአማራን ሕዝብ በ24 ሰዓት ውስጥ ቤተ መንግስት ይዞ ገባ። የአዲስ አበባን ሕዝብ ከሸገር ከተማ መነጠቅ አዳነ። እንዴት ነው? ኦሮሞዎችን ከመሃል ከተማ አስወጥቷል። ዳስታን ይሄን ታመነጅካል። ቴዎድሮስ ካሳ ጎንደር ይመጣና በጣም እኮ ዘፈነው። አንተ ወደጋይ ካስነካው እኮ ጎጃሜ ኦሯ ቴዎድሮስ ካሳ ዘፈነው እኮ ይሄ ዘፈነው ነው። ጉራጌ መተና እንጂ ወራስ ዘፈነውታል። እንዴት ነው ገባችሁ? የቤተ መንግስት ማማራው የጠየቅን ያለ የአዲስ አበባ ህዝብ እንዴት ነው ተነቃነቀ? በቴዎድሮስ ካሳውን ዘፈን የአብይን ችግኝ ማነቃነቅ አይችልም። ሙቀት እየለካ የሚዘፍን ሰው 8 ዓመት ሁሉ የት ነበር? ቁርጥና ክትፎ ሲያበላኩ አስቦበት ጅላጅ የአብይን ችግኝ አወዛውዟል ወይ ዳስታ